ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በዜሮ ፊ የሶሎናን ሚም ኮይኖችን እንዴት ትሬድ ማድረግ እንደምትችሉ በዚህ ፕላትፎርም ላይ የማሳያችሁ ይሆናል ማለት ነው። በዚህ ቪዲዮ እስከዛሬ በሰራሁላችሁ የጂኤም ዴክስ ቱል ሙሉ ቱቶሪያል ሰርቼላችሁ ነበር። ምናልባት ካላያችሁ ስለ ሚም ኮይን ትሬዲንግ አዲስ ከሆናችሁ በዚህ ቪዲዮ ዲስክሪፕሽን ስር ላይ ስለምታገኙት ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ዴክስ ፕላስ የተባለውን የኤምኤክስሲ አዲሱን ፕላትፎርም በዜሮ ፊ ትሬድ እንዴት እንደምታደርጉ ሚም ኮይኖችን የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ በመቆየት እንደዚህ ነው ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይሄን ቻናል መቀላቀል ትችላላችሁ። ቪዲዮውን ላይክ እና ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። የቴሌግራም ቻናላችን ሊንኩን ስለምናስቀምጥላችሁ ጆይን አድርጉ። ቀጥታ ወደ ጉዳያችን እናልፋለን። ጋይሶች ከዚህ በፊት በሰራሁላችሁ ቪዲዮ ላይ የጂኤምጂን ኤአይ እንደዚሁም የተለያዩ ዴክስ ቱሎችን አሳይቻችሁ ነበረ። ዛሬ ደግሞ እንግዲህ እንደነገርኳችሁ በኢንትሮ ላይ የዴክስ ፕላስ የኤምኤክስሲ ኤክስቼንጅ ላይ ያመጣውን አዲሱን ምርጥ ፕላትፎርም አሳያችኋለሁ ማለት ነው። መጀመሪያ ላይ ኤምኤክስሲ ሊንኩን አዲስ ከሆናችሁ ከታሪስቱን ላይ ያስቀምጥላችኋለሁ። በዛ በመግባት ኬዋይሲ መጨረስ አለባችሁ ማለት ነው። ኬዋይሲ በናሽናል አይዲ ወይም ደግሞ በፓስፖርት መጨረስ ትችላላችሁ። ከጨረሳችሁ በኋላ አሁን ልክ ኖርማል ሬጂስተር አድርጋችሁ ከገባችሁ በኋላ የምታገኙት ኢንተርፌስ ይሄንን ነው ማለት ነው። ኤምኤክስሲ ላይ ሬጂስተር አድርጋችሁ ኬዋይሲ ከጨረሳችሁ በኋላ የምታገኙት ዴክስ ፕላስ የሚባል አዲስ የተጨመረ ምርጥ ፊውቸር አለ። እንደዚሁም ዜሮ ፊ ትሬዲንግም ጀምረዋል ማለት ነው። ስፖት እና ፊውቸር ላይ እንዴት እንደሆነ አሳያችኋለሁ። ፎከስ የምናደርገው ዴክስ ፕላስ ነው። እንዲህ ከገባችሁ በኋላ እዚህ ጋር እንደምታዩት ዴክስ ፕላስ የምትላለች ማለት ነው። ስለዚህ ዴክስ ፕላስ የምትለዋ ላይ ከላይ ኤክስቼንጅ እና ዴክስ ፕላስ የሚል አለ። ዴክስ ፕላስ የሚለውን ክሊክ አድርጉት። ዴክስ ፕላስ የሚለውን ሲነኩ እንደምትመለከቱት ዴክስ ፕላስ አዲስ የሆነ ኤክስቼንጅ ወይም አዲስ ከኤክስቼንጁ ጋር የተጨመረ ፕላትፎርም ነው። ይሄን ዴክስ ፕላስ ዩር ኢዚየስት ዌይ ቱ 100x ኦን ቼን አሴት ይላል ማለት ነው። ምንድነው የምናደርገው? ሁለት ነገሮች አሉልን። ሳይን አፕ ኦን ዴክስ ፕላስ ይለናል ወይም ሴት ሌተር ይላል። ከፈለጋችሁ ሁለቱንም መምረጥ ትችላላችሁ። ከዛች ጋር ለምሳሌ ሳይን አፕ ኦን ዴክስ ፕላስ የምትለዋል ክሊክ እናደርጋለን ማለት ነው። እሱን ክሊክ ካደረግን በኋላ እንደምትመለከቱት እንደዚህ ይከፍትልናል። ምንም አይነት ሌላ ጥያቄ ጠይቃችሁም እንደምታዩት የሶሎናን ብሎክቼን አምጥቷችኋል ማለት ነው። ከዚህ በፊት ካስታወሳችሁ ሚም ኮይን ትሬድ ትሰራላችሁ የፓምፕ ዳትፋም የሚባል ፕላትፎርም አስታወቂያችሁ ነበረ። እዛ ፓምፕ ዳትፋም ቶክኖች እዚህ ጋር አሉላችሁ። ለምሳሌ አሁን ትሬንዲንግ የሚል አለ፣ ፓምፕ ዳትፋም አለ። ፓምፕ ዳትፋም ላይ እንግዲህ ቶክኖች ክሬት የሚደረጉበት ነው። ይሄ ቶክን ክሬት የሚደረግበት ፕላትፎርም ደግሞ አሁን በቀጥታ ሌላ ወደዛ ፕላትፎርም ወይም ዌብሳይቶች መሄድ ሳይጠበቅባችሁ በስልካችሁ በአንድ አፕሊኬሽን ይህን ሁሉ አክሰስ ማግኘት ትችላላችሁ ማለት ነው። እርሜ ለኤምኤክስሲ ኤምኤክስሲ ላይ ከገባችሁ በኋላ ከላይ እንደምታዩቸው የሶሎና ኔትወርክ መሆኑን ቼክ ታደርጋላችሁ። ከዛ ትሬንዲንግ የሚል አለ። ትሬንዲንግ የሚለውን ትነኩታላችሁ። ፎቨራይት የሚል ካስቀመጣችሁ ደግሞ ፎቨራይት አለላችሁ ማለት ነው። ለምሳሌ እዚህ ጋር ፓምፕ ዳትፋም ላይ ክሊክ ታደርጉት የተለያዩ ቶክኖች እዚህ ጋር ትሬዲንግ ቮሊዩማቸው፣ ሆልደሩ፣ ማርኬት ካፕ እንደውም የ24 ሰዓት ቮሊዩሙ ምናምን ያሳያችኋል ማለት ነው። እዚህ ጋር አድሬሳቸውን ከፈለጋችሁ ይችን በመንካት ኮፒ ማድረግ ትችላላችሁ። እንደዚሁም እዚህ ጋር ኒው ክሬቲድ አለ፣ አዲስ የተከፈቱ በሰከንዳቸው እዚህ ጋር እንደምታዩት ጋራንትድ ወይም ደግሞ ግራጁዌትድ ያደርጓሉ። ገና ግራጁዌቲንግ ለማድረግ ይሞክራሉ። ለምሳሌ ግራጁዌቲንግ ላይ ብትገቡ ግራጁዌቲንግ ገና ያላደረጉ ማለትም ከዚህ በፊት ነግራችኋለሁ። ግራጁዌቲንግ እና ግራጁዌትድ ምንድነው ካላችሁ የባለፈውን ቪዲዮ ብታዩት ሞር ያስታውቃችኋል ማለት ነው። ይህ ማለት ማርኬት ካፓቸው $80,000 በላይ ያለፉ ከሆኑ ግራጁዌትድ ይሆናሉ ማለት ነው። እዚህ ግራጁዌትድ ሆኑ ማለት ደግሞ ወደ ዴክስ ስክሪነር በመግባት ወደ በቀጥታ ማንኛውም ሰው ሊኩዊዲቲ አግኝቶ መሸጥና መግዛት እንደዚሁም ትሬድ ማድረግ ይችላል ማለት ነው። ስለዚህ እዚህ ጋር አሁን ለምሳሌ ወደ ኋላ እንመለስ። እዚህ ጋር ለምሳሌ ትሬንዲንግ የሚለው ላይ እንሄዳለን። አሁን ለምሳሌ በ5 ሚኒት ውስጥ በጣም ትሬንድ የሆኑትን እንዲያመጣልኝ አደረኩት። ለምሳሌ እንደምታዩት እዚህ ጋር መጥቶልኛል ማለት ነው። ለምሳሌ እዚህ ጋር ባሮን ያለ ባሮን አሁን ለምሳሌ 20% ያደገ በ5% ውስጥ ነው። ስለዚህ እሱን አሁን ለምሳሌ ክሊክ እናድርገው። እሱን ክሊክ ስታደርጉት እዚህ ጋር ያው እንደተለመደው ቻርቶች ያመጣላችኋል። እሱን ቻርት ማየት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ቻርቱ ምን ያህል ሃዩ ስንት ነበር፣ ሎው ስንት ነበር። እንደዚሁም እዚህ ጋር ዋና የሚባሉ የሴኩሪቲ ዋና ነገሮች አሉት። ለምሳሌ ያክል እዚህ ጋር እንደምታዩት ነን ፍሪዜብል መሆኑን፣ ቶፕ 10 ሆልደሮቹ ምን ያህል ፐርሰንት እንደያዙ ፖዚሽናቸውን፣ እንደዚሁም ሚንት መደረግ አለመደረጉንና እቺ ደግሞ እዚህ ጋር ሊኩዊዲቲ ሎክድ መሆኑን አለመሆኑን ያሳያችኋል ማለት ነው። ስለዚህ እስካሁን ትሬድ ስታደርጉ ዴክስ ፕላስ ላይ ቻርት አንብባችሁ እንደዚሁም ሌላ ፓምፕ ዳትፋም ወይም ቶክን ፈልጋችሁ ጂኤምጂን ምናምን ነበር። እዚህ ላይ ግን አራት ኢንፎርሜሽኖችን በዋና የሚባሉ ቤዚክ ኢንፎርሜሽኖችን ስለሚሰጣችሁ ከላይ ደግሞ ማን ላይ እንዳነ ራንደም ላይ እንደሆነ ሊኩዊዲቲው በርን ወይም ፕሮቫይድ የተደረገው ማን እንደሆነ 24 ሰዓት
ፍላት ቮሊዩሙን እንደዚሁም ማርኬት ካፑን 3.2 ቢሊዮን አካባቢ ነው ማርኬት ካፑ ለምሳሌ ባይ ሴል ትራንዛክሽኑን ያሳየናል ማለት ነው። ስለዚህ አሁን ወደታች ደግሞ ዝቅ ስንል እዚህ ጋር እንደምታው ሊኩዊዲቲ ፑሉን ምን ያህል እንደሆነ ያሳየናል። ትሬድስ የሚለው ላይ ሲገቡ ደግሞ እንደ ሌሎቹ ወይም ደግሞ ዴስክቶፕ ላይ እንዳሉት ሁሉ አድሬሳቸው አለ እዚህ ጋር ደግሞ ባይ ያረጉት ሴል ያረጉት ምን ያህል አማውንት የሚለውን ነገር ዱሬሽን ፕራይስ እና አማውንት በዩኤስዲቲ ያሳያል ማለት ነው የሚገዙትንና የሚሸጡትን። አሁን ለምሳሌ ይሄኛውን ትሬድ ማድረግ ብንፈልግ በቀጥታ ሌላም እዚሁ አለው በነገራችን ላይ ማርኬት ላይ ነው ያለው ኢንፎ የምትላለች ኢንፎ የምትለው ላይ ስትገቡ በጣም ብዙ የሚገራርም ኢንፎርሜሽኖችን ታገኛላችሁ። በጣም ሰርፕራይዝ የሆንኩበት ፕላትፎርም ነው በነገራችን ላይ ኮይን በጣም ያገዘኝ ነው። ማርኬት ካፑ እንደምታዩት ቲኤምቪ ሊኩዊዲቲ 24 ሰዓት ሆልደሮቹ ምን ያህል እንደሆኑ ቮሊዩም ቶታል ሰፕላዩ 24 ሰዓት ትሬዲንጉ ፑል ክሬሽኑ ምን ያህል መቼ እንደተከፈተ ምን ያህል ፑል እንዳለው እያንዳንዱ በጣም የሚገራርም ቶፕ 10 ሆልደሮቹን ያሳያቸዋል። እንደዚሁም እዚህ ጋር ደግሞ ብሎክቼን አለ ኤክስፕሎር እዛ ላይ በመግባት ደግሞ ማጣራትም ትችላላችሁ። እዚህ ጋር ደግሞ ሲኩሪቲ ቼክ የሚለው ላይ ስትገቡ የሚገርም ነው በጣም ፕላትፎርም እንዳልኳችሁ 3-4 ፕላትፎርም እስከዛሬ እንደምንጠቀመው አይደለም በአንድ ቱል በደንብ ሁሉን ነገር የምጨርሱበት ነው። ለምሳሌ እዚህ ጋር ኮንትራት ቬሪፋይድ መሆኑን ኦነርሺፕ ሪባውንስ መሆኑን ሊኩዊዲቲ መሆኑን ሃኒፑት ከሆነ ሃኒፑት በጣም ወሳኝ ነገር ነው። ሌላ ጊዜ በሌላ ቪዲዮ ሰራላችኋለሁ። ፕሮክሲ ኮንታክት መሆኑን ሚንቴብል ብላክ ሊስት ዋይት ሊስት በጣም ብዙ የሚባሉ ህጎች አሉ የሲኩሪቲ ላይ። እዚህ ጋር እንደምታዩት እንግዲህ በጣም ብዙ አሉ። እዚህ ጋር ሃይ ሪስክ ከሆነ ቀይ ያበራባቸዋል፣ ሚዲየም ሪስክ ከሆነ ቢጫ ወይም ብርቱካናማ ከለር ያበራባቸዋል። እንደዚሁም ደግሞ ሎው ሪስክ ከሆነ ወደ ነጭ ከለር ነገር ያበራባቸዋል ማለት ነው። እዚህ ጋር እንደምታዩት እንግዲህ ሁሉም አረንጓዴዎች ናቸው ሁሉም ነገር ማለት ይቻላል ኖ ያለው። ስለዚህ ጥቅም አላችሁ። እነዚህ ምንድን ናቸው የሚሉትን ደግሞ ለማወቅ ከፈለጋችሁ በቀጥታ ለምሳሌ ችን አይ ምልክታለች እሷን ክሊክ ስታደርጓት ኢንፎርሜሽን ይሰጣችኋል ማለት ነው። ለምሳሌ እዚህ ጋር ይህን ክሊክ ስታደርጉ ሊኩዊዲቲ ሎክድ ማለት whether the liquidity of the token pair is locked መሆኑን ያሳያችኋል። የፈለጋችሁትን የተረዳችሁ ለምሳሌ ሃኒፑት ብያችኋለሁ አይደል? ሃኒፑት የሚለው ምንድነው የሚለውን አሁን አንደርስታንድ ባይኖረኝ whether the token is honeypot which means the contract will be unstable due to the contract functionality or contain malicious code ይላል ማለት ነው። that means ይሄ ነገር እናንተ መግዛት ትችላላችሁ ነገር ግን ልሽጥ ብትሉ አይሸጥም ወይም ደግሞ ስዋፕ አይሆንም ማለት ነው። ይሄን እንደዚህ አይነት ሪስክ ካለበት ይነግራችኋል ማለት ነው። አሁን ለምሳሌ ይሄኛውን ጨረስን እንደዚህ አድርገን ሪሰርች ሰርተን ካወቅን በኋላ እዚህ ጋር መተን ሲቲንግም አለችው በነገራችን ላይ ሲቲንግ የሚለው ላይ በመግባት ለምሳሌ አሁን እነዚህን ነገሮች በደንብ ተመልከቱኝ። ለምሳሌ አንቲ ኤምኢቪ አለ። ኤምኢቪ ማለት ምን ማለት ነው የሚለውን ደግሞ ካልገባችሁ እዚህ ጋር አለችላችሁ እቺን እያነበባችሁ ቀጥል ባለች መንገድ ያስረዳችኋል። መቼም ሚም ኮይን ትሬድ እያደረጋችሁ ስለ ስሊፔጅ የማያውቅ አለ ብዬ አላስብም። ስሊፔጅ ላይ 3%፣ 5%፣ 10% እንደዚሁም ደግሞ በራሱ አውቶ ማድረግም ትችላላችሁ። እዚህ ጋር ደግሞ እንደምታዩት ጋስ ፊ አለ። ጋስ ፊ ማለት ታውቃላችሁ ትራንዛክሽን ፊ ማለት ነው። ትራንዛክሽን ፊ በጣም ብዙ አይነት አማራጮች አሉ ሲሆን 3 አይነት አማራጮች አሉት። ስታንዳርድ የሚባለው ለምሳሌ እንበልና እዚህ ጋር እንደምታዩት 0.6 ወይም ደግሞ $0.8 ብቻ ነው የሚቆርጠው ማለት ነው። በአንድ ትራንዛክሽን 0.8366 ይቆርጣል ፊ ማለት ነው። እንደዚሁም ፋስት ወዲያውኑ አክቲቭ ለምሳሌ አሁን አንድ ታውቃላችሁ ሚም ኮይን በጣም ቮላቲሊቲ የሚባል ማርኬት ነው። ይሄንን ማርኬት ካፕ ለምሳሌ በጣም በፍጥነት የሚሄድ ከሆነ ማርኬቱ ቶሎ ኤክስቼንጅ አድርጋችሁ ለመቀየር ስሊፔጃችሁ በጣም ሳይበዛ በትንሹ ለመቀየር ከፈለጋችሁ ፋስትን መጠቀም ትችላላችሁ። ግን በአንድ ትራንዛክሽን 1.39 ሚኤምኤክሲ ይቆርጣል ማለት ነው ፊ ማለት ነው። ከዛ ደግሞ አልትራ ፋስት በጣም በፍጥነት ወዲያውኑ በሰከንዳቶች ውስጥ እንዲቀይርላችሁ ደግሞ ከፈለጋችሁ $2 ከፍላችሁ ፊ በጣም በርከት ያለ ከሆነ አማውንት የምታገኙት ፕሮፊት በዚህ $2 ብቻ በጣም በፍጥነት የናንተ ስሊፔጅ ማተር ሳይኖረው በቀላሉ ይቀይርላችኋል ማለት ነው። እንደዚሁም ከፈለጋችሁ ከስተም ላይ የፈለጋችሁትን አማውንት ማምጣት ትችላላችሁ። ሚኒመም 0.0005 ነው እስከ $2 ድረስ መክፈል ትችላላችሁ ማለት ነው። ስለዚህ እንደዚህ ያደርጋችሁ እንደዚህ ማየት ትችላላችሁ። ኦርደር ሂስትሪ ካላችሁ ደግሞ እዚህ ጋር እንዲበራ ማድረግ ትችላላችሁ ማለት ነው። ከዛ ይሄን ከጨረሳችሁ በኋላ ትሬድ ለማድረግ ትሬድ የሚለውን ትነኩታላችሁ። ትሬድ የሚለውን ልክ ስትነኩት እንደምታዩት በሚገርም ሁኔታ እንደዚህ አድርጎ ያመጣላችኋል። ሁሉንም በአንድ ፕላትፎርም ማለት ይሄ ነው። እንግዲህ እዚህ ጋር እንደምታዩት ኪዊክ አለ፣ እንደዚሁም ባይ ሴል አለ፣ ማርኬት አለ፣ ሊሚት አለ። መቼም ስለ ማርኬት ስለ ሊሚት ከዚህ በፊት በደንብ ስለሰራሁላችሁ ታውቁታላችሁ። አዲስ ከሆናችሁ ኩዊክ ማለት በቀጥታ የሚገዛላችሁ ሲሆን ማርኬት አለ። ለምሳሌ 0.1 ካረጋችሁ
ሁሉንም ቶክኖች በ0.1 ሶል ሁሌ ባይ ብቻ ወይም ሴል የሚለውን ከነካችሁ ቀጥታ የሚገዛላችሁ ነው ማለት ነው። እንደዚሁም ማርኬት ከሆነም ደግሞ በዛው በማርኬት ፕራይስ ለምሳሌ አሁን እዚህ ጋር የምታዩት ቶክን ባሮን የሚባለው 0.38 ምናምን አካባቢ ነው። ማርኬት ካፑ ወደ 3.8 ቢሊዮን ነው ማለት ነው። አስቡት ይሄ ቶክን አሁን በትንሽ ፕራይስ አግኝታችሁ በነበር ምን ያህል ላይፍ ቼንጂንግ እንደሆነ በ$10 ገብታችሁ ሚሊዮን ብሮችን የምትሰሩበት ነበር ማለት ነው። ለምን እንደምታዩት 3.8 ቢሊዮን ደርሷል ማለት ነው። አሁን እዚህ ጋር ለምሳሌ ይሄ ማርኬቱን አንዳንዶች ስካም ስለሆኑ ልትጠነቀቁ ይገባል። ተመልከቱ እንግዲህ በተፈጠረ 2085% ነው ያደገው። ይህ ማለት አስቡት ምን ያህል $10 አስገብታችሁ 2000% አደገ ማለት ምን ያህል ሚም ኮይን ላይፍ ቼንጀር እንደሆነ ግልጽ ነው። ስለዚህ እና ደግሞ በነገራችን ላይ የራሳችን የሆነ ኮሚኒቲ አለን። እኔ ጋር አብራችሁ ትሬድ ማድረግ ከፈለጋችሁ ሊንኩ ከቴሌግራም ቦክስ ላይ የምታገኙት ይሆናል፣ ወይም ደግሞ እዚህ ዛም ብላችሁ ሰርች ብታደርጉ የምታገኙት ይሆናል። ጆይን ማለታችሁን እንዳትረሱ። ስለዚህ እዚህ ጋር ሊሚት ከሆነ ደግሞ በሊሚት በጣም የምንቸገርበት ፊውቸር ይሄ ነበረ። ሊሚት አንችልም ነበር። ስለዚህ በሊሚት አሁን ማድረግ እንችላለን። ምን ማለት ነው ሊሚት? ሊሚት ማለት እናንተ ማርኬት ካፑ ለምሳሌ ገዝታችሁታል በል 10,000 ማርኬት ካፕ ላይ ያለ ገዝታችሁት እናንተ 1 ሚሊዮን ማርኬት ካፕ ላይ መሸጥ ብትፈልጉ እና እናንተ ባትኖሩ ኦንላይን ኦፍላይን ብትሆኑ ማርኬቱ በጣም ቮላቲሊቲ ሂዶ ቢመለስ እዛ ታይም ላይ እናንተ ባትኖሩ እንኳን እሱ ሽጦ ይጠብቃችኋል። ገንዘባችሁንም ፕሮፊታችሁን ቴክን ማድረግ ትችላላችሁ ማለት ነው። ይሄ ማለት ኤስኤል እና ቲፒ ማለት ነው። ቴክ ፕሮፊት እና ስቶፕ ሉዝ ማለት ነው። ይሄ ማለት ደግሞ እዚህ ጋር አሁን ለምሳሌ ይሄኛውን እዚህ ጋር እንደምታው ማርኬት ላይ ነው። ይሄኛውን ሊሚት ካረጋችሁት በሚገባ እዚህ ጋር በፐርሰንት በፕራይስ በፈለጋችሁት ማድረግ ትችላላችሁ። አማውንት ኦፍ ሶል ከዛ ደግሞ ያላችሁን ይነግራችኋል። ለምሳሌ አሁን 10% ባረገው ቀንሶ እንዲሸጥልኝ ቢፈልግ እዚህ ጋር ያለውን ጋዝ ፊ አልትራ ከሆነ አልትራ ስታንዳርዱን ምን ያህል እንዳለኝ ምናምን ነገር ያሳየኛል ማለት ነው። ሶ እነዚህ ካረኩ በኋላ ባይ ማለት እችላለሁ፣ ወይም ደግሞ መሸጥን ከፈለጋችሁ ሴል ማድረግ ትችላላችሁ ማለት ነው። ሶ እንደዚህ ያረጋችሁ መሸጥ ትችላላችሁ። እንደዚሁም ደግሞ ባይ ምን ያህል ፖዚሽን ባይ ነው ሴል ነው ያዛችሁት የሚለውን ኦፕን ኦርደር ላይ ማየት ትችላላችሁ። እንደዚሁም እዚህ ጋር ደግሞ ኦርደር ላይ ከሆነ ኦፕን ኦርደር ማለት ላይክ እዚህ ጋር የእናንተ ኦርደር አስቀምጣችሁ ከነበር ነው። ፖዚሽን የሚለው ላይ በመግባት ደግሞ የእናንተ የተከፈተ ኦርደሮች ለምሳሌ ባይ የሚሆን ሴል የሚገዛችኋቸውን ቶክኖች ፕሮፊታችሁን ጨምራችሁ ማየት ትችላላችሁ ማለት ነው። ትሬዲንግ ሂስትሪ በመግባት እስከዛሬ ትሬድ ያደረጋችኋቸውን ማየት ትችላላችሁ። ኦርደር ሂስትሪ ላይ በመግባት ደግሞ ኦርደር ያደረጋችሁትን ማየት ትችላላችሁ። አስተውሉ፣ እዚህ ጋር ያለው ጋዝ ፊ እንዳትሸወዱ። መጀመሪያ እዚህኛው ላይ ለምሳሌ አሁን ስታንዳርድ ብዬ ኮንፊርም አልኩት። ከዛ እዚህ ጋር እንደምታው 0.8 ሆነ ማለት ነው። ጋዝ ፊ ማለት ኦንቼን ትራንዛክሽን በምትፈጽሙ ሰዓት ላይ የሚቆረጥ ለብሎክቼኑ የሚከፈል መንገድ ነው ማለት ነው። ስለዚህ እንደዚህ ያረጋችሁ በጣም ብዙ አሉ ማርኬት ላይ እየገባችሁ እዚህ ጋር እንደምታዋቸው በጣም ብዙ ናቸው። ፓምፕ ዳት ፋም ብዙ ናቸው። በነገራችን ላይ እሱ ብቻ አይደለም፣ በቅርብ የሚቀላቀል አሁን የቢኤንቢ እንትን አለ ማለት ነው። ሚም ኮይን ወይም ቼን አለ፣ እሱን መጠቀም ትችላላችሁ። እንደዚሁም ትሬድ ስታደርጉ $100 በላይ ትሬድ $100 እስከ $20 የምታገኙበት ቦነስ ደግሞ አማራጭ እዚሁ ላይ ተካቶላችኋል ማለት ነው። ስማርት መኒ የሚለው ላይ በመግባት ደግሞ እንዳልኳችሁ እዚሁ ላይ በፍጥነት ትሬድ የምታደርጉበትን ኦፕሽን አዘጋጅቶላችኋል። ዋሌታችሁ ላይ በመግባት ምን ያህል ገንዘብ እንዳላችሁ ማየት ትችላላችሁ። ለምሳሌ ከእናንተ ኤክስቼንጅ ላይ ከዚቹ ኤክስቼንጅ ላይ ወይም ከባይናንስ ከኦኬኤክስ ከሌሎች ላይ በቀጥታ እዚህ ላይ እንትን ዲፖዚት ለማድረግ ከፈለጋችሁ ሌላው ደግሞ በጣም የሚገርመው ፊውቸር እዚህ ጋር ለምሳሌ ስፖት ላይ ባላንስ ካላችሁ ለምሳሌ ከሌላ ኤክስቼንጅ ላይ በቢፒ ኔትወርክ ወይ በቶን ኔትወርክ በጣም በትንሽ ፊ ዩኤስዲ ካላካችሁ በኋላ ዲክስ ፕላስ የሚለው ላይ ከሄዳችሁ በኋላ ሪሲፍ የሚለውን በመንካት ሶሎና ፊው ከተወደደባችሁ በጣም በሚገርም ሁኔታ እዚህ ጋር መታችሁ ኮንቨርት ሶል የምትለዋን ክሊክ ታደርጉና ከዛ እንደዚህ ይመጣላችኋል። $3 በላይ ነው መሆን ያለበት 3 ጨምሮ ማለት ነው። ይሄን ለምሳሌ ኦል የሚለውን ብነካው እንደምታው በዜሮ ፊ ምንም አይነት ፊ የለውም። በዚህ ኮንቨርት የሚለውን በመንካት ወደ ሶሎና ይቀይርላችኋል ማለት ነው። it is great guys። ከዛ በኋላ ይችኛዋን ኦል የምትለዋን በመንካት በቀጥታ እዚህ ጋር ለምሳሌ ከ0.1 ጀምሮ ነው ሶሎና የሚቻለው። ነገር ግን ፊው በ0.002 ምንም አይነት ፊ ኦሬዲ የለም በሚባል ደረጃ ወደዚህ በሚገባ ሶሎናችሁን ወደ የት መላክ ትችላላችሁ ማለት ነው። ዴክስ ፕላስ ላይ መላክ ትችላላችሁ። ሁለት ነገሮች ሊጠይቃችሁ ይችላል። ጉግል አውተንቲኬተር እና ኤስኤምኤስ ካላችሁ ከሌላችሁ በፊት መጀመሪያ አካውንታችሁ አድርስ ከሆነ በዛ መንገድ አድሬስ ማድረግ ትችላላችሁ ማለት ነው። ዜሮ ፊያችሁ ደግሞ ስፖትንም ፊውቸርንም ትሬድ የምታደርጉ ነው። ከፊውቸር ትሬድ ስለ ስፖት ትሬድ ደግሞ ከዚህ በፊት የሰራሁላችሁ ቪዲዮ ስላለ እሱም ማየት ትችላላችሁ ማለት ነው። እዚህ ላይ በመግባት እንግዲህ ፊውቸርም ሆነ ስፖት በቀላሉ በዜሮ ፊ ትሬድ ማድረግ የምትችሉበትን ኦፕሽን አመቻችተዋል ማለት ነው።
ኤምኤክስ ላይ በጣም ትልቅ አፕግሬድ ነው ያለው። እርግጠኛ እንደምትጠቀሙበት ተስፋ አደርጋለሁ። እዚህ ላይ እንደዚህ እያደረጋችሁ እንትን ማለት ትችላላችሁ። ከዴክስ ፕላስ ደግሞ ወደ ሌላ ነገር መላክ ከፈለጋችሁ ሴንድ የሚለውን በመንካት እዚህ ጋር ክሪፕቷችሁን ኔትወርካችሁን በመምረጥ ያላችሁን አማውንት በማስገባት ኮንፊርም በማለት በቀጥታ መላክ ትችላላችሁ ማለት ነው። እኔ እየላኩ እንዳላሳያችሁ እዚህ ጋር ያለው ባላንስ ትንሽ ስለሆነ ነው፣ ግን በሌላ ቪዲዮ ካስፈለገ አሳያችኋለሁ ማለት ነው። እርግጠኛ ነኝ የዛሬው ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። የዚዛ ሚም ኮሚኒቲን በመቀላቀል ሚም ኮይን አብረን ትሬድ ማድረግ እንችላለን። እንደዚሁም ሌሎችን ክሪፕቶ ከረንሲዎችን ትሬድ ለማድረግ ሊንኩ ከታች ዲስክሪፕሽን ስላለላችሁ የቴሌግራም ቻናላችንን ጆይን በሉ። እንደዚሁም ይሄን ኤምኤክስ አካውንት እስካሁን ከሌላችሁ ሊንኩን ኮሜንት መጀመሪያ ቦታ ላይ እና እንደዚሁም ከታች ዲስክሪፕሽን ቦክስ ላይ የቴሌግራም ቻናላችንን ጨምሮ የማስቀምጥላችሁ ይሆናል። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። እንዴት አያችሁት? ያላችሁን አስተያየት ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከማገኛችሁ ቻው።